ሰላም ሰላም እንዴት አላችሁ ተመልካቾች? ዛሬ በስልካችን ላይ በጣም አሪፍ የሆኑ ለስልካችን የሚጠቅሙን ቲፖችን ነው ማሳያችሁ። በሴቲንግ ውስጥ ማስተካከል የሚገቡንን ለስልካችን አሪፍ እና ፕሮቴክት የሚያደርጉልንን እናያለን ማለት ነው። በአንደኛነት የማሳያችሁ ሁሌ ዳታ በምንሞላበት ጊዜ ቶሎ ዳታችንን የሚጨርሱብንን ከዚህ በፊት ስንጠቀምባቸው የነበሩትን አፕሊኬሽኖችን እንዴት ኦፍ ማድረግ እንዳለብን የምናይበት ሴቲንግ ነው። ሁለተኛው ደግሞ አፕሊኬሽኖችን በምንጠቀምበት ጊዜ ሁሌ ማስታወቂያ እየመጣ የሚያስቸግረን ከሆነ እንዴት ማስታወቂያችንን መገደብ እና መከልከል እንዳለብን እንመለከታለን። በሶስተኛ ደረጃ ደግሞ ባትሪ ሁሌ የሚያልቅብን እና ቶሎ የሚጨርስብን ከሆነ ባትሪያችንን እንዴት ሴቭ ማድረግ እንዳለብን እና ፕሮቴክት ማድረግ እንደሚገባን የምናይበት አሪፍ የሆኑ ቪዲዮ ነው ማለት ነው። ይህም ቪዲዮ ከወደዳችሁ ደግሞ ሰብስክራይብ፣ ላይክ እያደረጋችሁ እንድታበረታቱኝና ሌላ በተሻለና አሪፍ በሆነ ቪዲዮ እንድመጣላችሁ ደግሞ እንድታበረታቱኝ በኮሜንት አስተያየት እንድትሰጡኝ በአክብሮት እጠይቃለሁ። በመቀጠል ወደ ሴቲንጋችንን እንገባለን። በመጀመሪያ እንደነገርኳችሁ የሞባይል ዳታ በምንጠቀምበት ጊዜ ሞባይል ዳታችን ቶሎ እያለቀ የሚያስቸግረን ከሆነ እንዴት ማስተካከል እንዳለብን የምናይበት አሪፍ የሆነ ሴቲንግ ነው ማለት ነው። በመቀጠል ኮኔክሽን ላይ የሚለውን እንነካና ከዛ ዳታ ዩዜጅ የሚለውን ክሊክ እያደረግን እናያለን ማለት ነው። ከዛ እዚህ ጋር እንደምትመለከቱ ሞባይል ዳታ ዩዜጅ የሚለውን እንነካዋለን። ከዛ እዚህ ጋር የተዘረዘሩትን እንደምትመለከቱት አፕሊኬሽኖች ከዚህ በፊት ስንጠቀምበት የነበረው አፕሊኬሽኖች ናቸው እና እነዚህን ኦፍ ማድረግ ያሉብንን ለዳታችን ሴቭ እንዲያደርግልን ወይ ዳታችን የኢንተርኔት ዳታችን ቶሎ እንዳያልቅ የሚረዱን አሪፍ የሆኑ ሴቲንጎች ናቸው። በመቀጠል አሎይ ባክግራውንድ ኢን ዳታ ዩዜጅ የሚለውን እዚህ ጋር እንደማሳያችሁ እኔ ጋር ኦፍ ሆኗል። እናንተ ጋር ኦፍ ካልሆነ ኦፍ አድርጉት። ከዛ እንዲህ በመደዳ ያሉትን ኦፍ እያደረጋችሁ ዳታችሁ ቶሎ እንዳያልቅ ይረዳችኋል ማለት ነው። በመቀጠል እዛው ኮኔክሽን ላይ ከዚህ ሳትወጡ እዚህ ከስር ላይ ሞር ኮኔክሽን ሴቲንግ የሚለውን ክሊክ አድርጋችሁ ትነኩታላችሁ። ከዛ በኋላ እዚህ ጋር ከተዘረዘሩት ውስጥ ፕራይቬት ዲኤንሲ የሚለውን ትነኩትና አፕሊኬሽኖችን በምንጠቀምበት ጊዜ ኢንተርኔት በምንጠቀምበት ጊዜ በስልካችን ላይ ከኛ ፍቃድ ውጭ የሆኑ እኛ ሳናውቅም የፈቀድናቸው ሊሆኑ ይችላሉ። ብዙ ማስታወቂያዎች እየመጡ የሚያስቸግሩ ከሆነ እንዴት ማስታወቂያዎች እንዳይመጡብን እንዴት መከልከል እንደምንችል እዚህ ጋር የማሳያችሁ አሪፍ የሆነ ሴቲንግ ነው ማለት ነው። እና እዚህ ጋር ፕራይቬት ዲኤንሲ ላይ ክሊክ ታደርጉትና ከዛ በኋላ እዚህ ጋር በጽሁፍ እዚህ ጋር የምትጽፉት ነገር አለ ማለት ነው። እናንተ ጋር dns@oddguard.com ሴቭ በማድረግ ማስታወቂያዎችን መገደብና መከልከል ትችላላችሁ ማለት ነው። ከዛ በሶስተኛ ደግሞ ከዚህ ከወጣን በኋላ ወደ ታች ስክሮል እናደርግና ከዛ ባትሪያችሁ ቶሎ እያለቀ የሚያስቸግራችሁ ከሆነ እንዴት አድርጋችሁ ባትሪያችሁን መቆጣጠር እንዳለባችሁ እንዴት ባትሪያችሁን ማስተካከል እንዳለባችሁ የምታዩበት ሴቲንግ ነው። አሁን እኔ ጋር ስትመጡ ፓወር ሴቪንግ የሚል አለ፣ ባትሪ ፕሮቴክሽን የሚል አለ። እነዚህን ሁለቱንም ኦን ማድረግ አለባችሁ። ኦን ካደረጋችሁ በኋላ የእናንተ የባትሪያችሁ ቻርጅ እስከ 80% እንዲሆንላችሁ 80% መሆኑን ለእናንተ ለስልካችሁ በጣም ጠቃሚ እንደሆነ ልገልጽላችሁ እፈልጋለሁ። ምክንያቱም ባትሪያችሁ እስከ 80% ድረስ ቻርጅ አድርጋችሁ የምትጠቀሙ ከሆነ ባትሪያችሁ የሚቆይበት ጊዜ ረጅም ይሆናል ማለት ነው። ባትሪያችሁ ቶሎ አይሞትም። ስልካችሁን ለረጅም ጊዜ እንድትጠቀሙት ይረዳችኋል። ሁልጊዜ እንደዚህ አሪፍ የሆኑ ቪዲዮዎችን እንድለቅላቸው የምትፈልጉ ከሆነ ሰብስክራይብ በማድረግ ቤተሰብን እንድትሆኑ ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ እንድታበረታቱ እፈልጋለሁ። ሰላም ሁኑልኝ።